እሺ ደግሞ ዛሬ ምን አይነት ምክንያት ልትሰጪኝ ነው? የኔ ፍቅር ተረዳኛ። ወድጄ አይደለም እያመመኝ እኮ ነው። አይመለከተኝም። ስንቴ ነው መረዳሽ? አይገባሽም? ወንድ እኮ ነኝ። ምን ማለት ነው? ወንድነት ምን ያገናኘዋል? ቆይ ከዛሬ ነገስታ አካል ብዬ ብዙ ታገዝኩሽ። ስሜት አለኝ እኮ አላሳዝንሽም? ቆይ ያለ ግንኙነት አይኖርም እንዴ? አፈቅርሃለሁ፣ አንተም ታፈቅረኛለህ። ውሸት አታፈቅሪኝም። ብታፈቅሪኝማ ህመምን ምክንያት እያደረግሽ አትሸኝም ነበር። ቆይ እንዴት ነው የምታስበው? ሳልወድክ በዚህ ደረጃ መሞከር ይመስልሃል? በቃ ትንሽ ታገሰኝ። በጣም አዝናለሁ። ከዚህ በላይ አብሬሽ መሆን አልችልም። ምን ማለት ነው? በዛ ልክ እንደምታፈቅር የነገርከኝ ቃል የገባህልኝ በዚህ ተራ ነገር ልንለያይ ነው? ተራ አንድ ነገር ልንገርሽ፣ የምንለይሽ ስለማፈቅርሽ። ሰው እንዴት የሚያፈቅረውን ሰው እንለያይ ይላል? ባይወጥልሽም አንድ ነገር ልንገርሽ፣ አንቺ አጠገቤ ያለሽ ከሌላ ሴት ጋር መተኛት አልፈልግም። በዚህ ሁኔታችን ከቆየን ደግሞ ያ እንደሚሆን አትጠራጠሪ። ሲጀመር አትወደኝም፣ ስሜትክን ብቻ ነው የምታዳምጠው። አንድ እውነታ ልንገርሽ፣ ይሄ ብዙ ሴቶች የማይዋጥላቸው ግን የሚኖር እውነታ ነው። ራስሽን ከምንም ነገር ማቀብ ከፈለግሽ ራስሽን ችለሽ መኖር መምረጥ አለብሽ። አለበለዚያ ግን ፍቅርን ፈልገሽ የኔን ገላ ጥልተሽ የማይኖር እውነታ ነው። ደህና ሁኚ።